ሰላም ጤና ይስጥልኝ የተወዳጁ ቤተሰቦች የዕለተ ቅዳሜ የሀገር ውስጥና የባህር ማዶ መረጃዎችን ይዤላችሁ መጥቻለሁ። በቅድሚያም ዋና ዋናዎቹን ላስደምጣችሁ። ከሰሞኑ በሀገራችን የተከሰተውን የማርበርግ ቫይረስ ለመቆጣጠር ሲባል ትምህርት ቤቶች እንዲዘጉና የትራንስፖርት አገልግሎት እንዲቋረጥ ተወስኗል። ትምህርት ቤቶች የሚዘጉት የትራንስፖርት አገልግሎት የሚቋረጠው በየትኛው የሀገራችን ክፍል ነው የሚለው ጉዳይ በዝርዝር ወደ እናንተ አደርሳለሁ። በሌላው መረጃችን ኢትዮጵያውያን ስደተኞች በ60 ቀናት ውስጥ አሜሪካን ለቀው እንዲወጡ ሲሉ የዶናልድ ትራምፕ አስተዳደር ለኢትዮጵያውያን በአሜሪካ ለሚኖሩ ለኢትዮጵያውያን ስደተኞች አንድ ማሳሰቢያ አስተላልፏል። ጥንክራችን በዝርዝር ይዞታል። ኤርትራ ራሷን ከህብረቱ አግልላለች። ሀገሪቱ ራሷን ከህብረቱ ማግለሏን ተከትሎ በርካቶች ምናልባትም የጦርነት ፊሽካው ሊነፋ ይሆን እያሉ የተለያዩ መላምቶችን እየሰነዘሩ ይገኛል። በዚህ ጉዳይ ላይ በዝርዝር ወደ እናንተ ማደርሰው መረጃ ይኖራል። ለዩቲዩብ ቻናላችን አዲስ ከሆናችሁ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቪዲዮን ላይክ በማድረግ ጀምሩ። መረጃውን በዝርዝር ላስደምጣችሁ፣ እንከታተለው። ከሰሞኑ በሀገራችን ኢትዮጵያ በተከሰተው የማርበርግ ቫይረስ ምክንያት በደቡብ ኢትዮጵያ ክልል የሚገኘው ዳስነች ወረዳ በማርበርግ ቫይረስ ምክንያት የጣላቸውን እገዳዎች ባነሳ በሰዓታት ልዩነት ውስጥ በድጋሚ የህዝብ ማመላለሻ ትራንስፖርት እንቅስቃሴ፣ ትምህርትና ድግሶች እንዲቆሙ ወስኗል። የወረዳ አስተዳደሩ ክልከላዎቹን የጣለው የማርበርግ ቫይረስ ወረርሽኝን ዳግም በሰዎች ላይ እየተገኘ መሆኑን በመጥቀስ ነው። የማርበርግ ቫይረስ ለመጀመሪያ ጊዜ የተገኘው አሪዞና አጎራባች በሆነው ደቡብ ኦሞ ዞን ስር የሚገኘው ዳስነች ወረዳ ክልከላውን ይፋ ያደረገው ትናንት አርብ ታህሳስ 3 2018 ዓ.ም ምሽት ላይ ነው። የወረዳ አስተዳደሩ የበሽታው ስርጭት ለመግታት ያለመውን የመጀመሪያውን ክልከላ የጣለው ከ2 ሳምንት ገደማ በፊት ህዳር 21 ነበር። ይህ ክልከላ አንድ ሳምንት ከቆየ በኋላ በከፊል እንዲነሳ ተደርጎ ነበር። በትናንትናው ዕለት ደግሞ እገዳዎቹ ሙሉ በሙሉ እንደተነሱ ተገልጿል። እገዳው የተነሳው የማርበርግ ቫይረስ ስርጭት ለመከላከልና ለመቆጣጠር እየተሰጠ ያለው የግንዛቤ ማስጨበጫ ስራዎች ለውጥ እያሳዩ በመምጣታቸው እንደሆነ ወረዳው አስታውቋል። ውሳኔው ይፋ ከተደረገ ከ8 ሰዓት ገደማ በኋላ ግን የመጀመሪያው ጥብቅ እገዳዎች በድጋሚ መጣላቸው ይፋ ተደርጓል። በዚህም መሰረት ትምህርት ቤቶች ላልተወሰነ ጊዜ ዝግ እንዲሆኑ ተወስኗል። የህዝብ ማመላለሻ ትራንስፖርት እንቅስቃሴም እንዲቆም ትዕዛዝ ተላልፏል። ባለ ሁለት እግር ሞተር ሳይክል ደግሞ ከአሽከርካሪ ውጪ ሁለተኛ ሰው እንዲጭን ተከልክለዋል። ማህበረሰቡ የሚያደርጋቸው የደስታና ሀዘን እንዲሁም ህዝብን ሊያሰባስቡ የሚችሉ ስነ ስርዓቶችም ላልተወሰነ ጊዜ እንዲቆሙ ተደርጓል። መዝናኛ ተቋማት፣ የምሽት ዳንስ ቤቶች፣ ፑል ቤቶች፣ ዲኤስቲቪ ቤቶች፣ ቤቲንግ ቤቶች እንዲሁም ጫት ቤቶች ዝግ ሆነው እንደሚቆዩም ተገልጿል። ማንኛውም ስፖርታዊ ውድድሮችም እንዳይካሄዱ እገዳ ተጥሎባቸዋል። ማህበረሰቡ በተለምዶ በጋራ የሚመገባቸው እንደ ቦርዴ፣ ሾፎፎና መሰል መጠጦችን ንጽህናው በተጠበቀ ዕቃ በየግል መጠቀም የሚለው ከወረዳው አስተዳደር ውሳኔዎች መካከል ናቸው። አገልግሎት ሰጪ ተቋማት የመከላከያ ግብዓት አሟልተውና አራርቀው ለነዋሪዎች አገልግሎት መስጠት እንዳለባቸው አሳስቧል። ወረርሽኙን ምክንያት በማድረግ በሸቀጦች ላይ ዋጋ የሚጨምሩ ነጋዴዎች ላይ የማዳግም እርምጃ እንደሚወስድ አስጠንቅቋል። የዳሰነች ወረዳ አስተዳደር ውሳኔውን ይፋ ባደረገበት መግለጫ ላይ እገዳዎቹ ላልተወሰነ ጊዜ እንደሚቆዩ አስታውቋል። የወረዳ አስተዳደሩ እገዳዎቹ የጣለው የጤና ሚኒስቴር አንድ ሰው በማርበርግ ቫይረስ መያዙን እንደተረጋገጠ በዕለታዊ የበሽታ ስርጭት መረጃው ይፋ ካደረገ በኋላ ነው። ከትናንት አስቀድሞ በነበሩት 9 ቀናት ለ821 ሰዎች በተደረገ ምርመራ በቫይረሱ የተያዘ ሰው አልተገኘም ነበር። የዳሰነች ወረዳ ባወጣው መግለጫ ውሳኔው ለማሳለፍ በምክንያት የተጠቀሰው የማርበርግ ቫይረስ ወረርሽኝ ዳግም በሰዎች ላይ እየተገኘ መሆኑ ነው። የወረዳ ዋና አስተዳዳሪ አቶ ታደለ ሀቴ በበኩላቸው ውሳኔው የተላለፈው አንድ ተጨማሪ ሰው በቫይረሱ እንደተያዘ መረጋገጡን ተከትሎ መሆኑን ገልጸዋል። የትናንቱ ታማሚ የተገኘው በዳሰነች ወረዳ እንደሆነ ጥያቄ የቀረበላቸው አቶ ታደለ እርሱንም አላውቅም የሚል ምላሽ ሰጥተዋል። ለመጀመሪያ ጊዜ በኢትዮጵያ መገኘቱን ይፋ ከተደረገ ነገ እሁድ ታህሳስ 5 2018 ዓ.ም አንድ ወር የሚሞላው ማርበርግ ቫይረስ እስካሁን ድረስ በ14 ሰዎች ላይ ተገኝቷል። ከእነዚህም ውስጥ 4ቱ ያገገሙ ሲሆኑ 8ቱ ህይወታቸው አልፏል። 2 ሰዎች ደግሞ ሕክምና ላይ ናቸው። ኢትዮጵያውያን ስደተኞች በ60 ቀናት ውስጥ ሀገሬን ለቃችሁ ውጡ ሲል የዶናልድ ትራምፕ አስተዳደር በአሜሪካ ለሚገኙ ኢትዮጵያውያን ስደተኞች አንድ ማሳሰቢያ አስተላልፏል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በሀገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነታቸው አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህም የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ በፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱት ፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስት መድረክ ላይ ባወጡት ማስታወቂያ ነው።
የአገሪቱ ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቀዋል። የአሜሪካ መንግስት ይህንን ህጋዊ ጥበቃ በመጀመሪያ ለ18 ወራት ተግባራዊ እንዲሆን ለኢትዮጵያውያን መስጠት የጀመረው ጥቅምት 11 2015 ዓ.ም ነበረ። የወቅቱ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ አሊያንድሮ ሜሮካስ ባወጡት መግለጫ ነበር። በወቅቱ በኢትዮጵያ ውስጥ የነበረው የትጥቅ ግጭት የተለየና ጊዜያዊ ሁኔታን ከግምት በማስገባት በአሜሪካ ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ኢትዮጵያውያን ጊዜያዊ ህጋዊ ከለላ እንዲያገኙ ተፈቅዶ ላለፉት 3 ዓመታት ተግባራዊ ሲሆን ቆይቷል። ይህ ጊዜያዊ ህጋዊ ጥበቃ ለኢትዮጵያውያን በተፈቀደበት ጊዜ ወደ 50,000 ይሆናሉ ተብለው የሚገመቱ ኢትዮጵያውያን ተጠቃሚ ይሆናሉ ተብሎ ይጠበቅ እንደነበር በወቅቱ የሀገር ውስጥ ደህንነት መስሪያ ቤት ቃል አቀባይ ተናግረው ነበር። የዚህ ጥበቃ ተጠቃሚ የሚሆኑ ኢትዮጵያውያን ውሳኔው ይፋ ከመሆኑ በፊት በአሜሪካ ውስጥ ረዘም ላለ ጊዜ የቆዩ መሆናቸውን ማረጋገጥ ይጠበቅባቸው የነበረ ሲሆን ከተጠቀሰው ጊዜ በኋላ ወደ አሜሪካ መግባት ለእድሉ ተጠቃሚ እንደማደርግ ተገልጾም ነበር። ለስደተኞች ህጋዊ ከለላ በሚሰጠው በዚህ አሰራር ከኢትዮጵያውያን በተጨማሪም የሌሎች በርካታ አገራት ተጠቃሚ ሆነው ቆይተዋል። በከፍተኛ ሁኔታ ተጠቃሚ የሆኑ 600,000 ቬንዙዌላውያንና 521,000 ሄቲያውያን መሆናቸው ይነገራል። ነገር ግን ፕሬዚዳንት ትራምፕ ወደ ስልጣን መምጣታቸው ተከትሎ የሀገር ውስጥ ደህንነት ባለስልጣን በቅርቡ የበርካታ ሀገራት ዜጎች ከዚህ ዕድል ተጠቃሚነት ውጪ እንዲሆኑ ተደርገዋል። አሁን ከከለላው ውጪ ከተደረጉ ኢትዮጵያውያን ቀደም ብሎ የሄይቲ፣ የማይናማር፣ የደቡብ ሱዳን፣ የሶሪያ፣ የቬንዙዌላና የሶማሊያ ዜጎች ጊዜያዊ ህግ ጥበቃው የሚሰጣቸውን ተጠቃሚነት አጥተዋል። በዚህ ጥበቃ ስር ሆነው በአሜሪካ ውስጥ የመስራትና የመኖር ዕድል አግኝተው የነበሩ ኢትዮጵያውያንና የሌሎች አገር ዜጎች ፕሬዚዳንት ትራምፕ እያካሄዱት ካለው የስደተኞች የማባረር እርምጃ ሊጋለጡም ይችላሉ። የትራምፕ አስተዳደር ዋነኛ ግብ ያደረገው በአገሪቱ ያሉ ህገወጥ ስደተኞችን በመቶ ሺዎች ከአሜሪካ በማስወጣት ከመሆኑም በተጨማሪ ህጋዊ የመኖሪያና የስራ ፍቃድ ያላቸው ሰዎችን ሰነዶች መለስ ብሎ እንዲመረምርም አስታውቀዋል። የኤርትራ መንግስት ራሱን ከምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ማለትም ኢጋድ አባልነት ማስወጣቱን ባወጣው መግለጫ ይፋ አድርጓል። የኤርትራ ማስታወቂያ ሚኒስቴር ትናንት ታህሳስ 3 2018 ዓ.ም ባወጣው መግለጫ ኤርትራ ከድርጅቱ ለመውጣት መወሰኗን ለኢጋድ ዋና ጸሐፊ በይፋ ማሳወቋን ገልጿል። ኢጋድ ኤርትራ ከአባልነት መውጣቷን በይፋ ማሳወቋን ተከትሎ ባወጣው መግለጫ ተጨባጭ የሆነ ተቋማዊ ወይም የፖሊሲ ለውጦች ላይ ለመሳተፍ የሚያስችል ምክረ ሀሳብ ሳታቀርብ ለመውጣት መወሰኗ እንዳሳዘነው ገልጿል። ለረጅም ዓመታት ከድርጅቱ ራሷን አግላ የቆየችው ኤርትራ ወደ ኢጋድ የተመለሰችው ከ2 ዓመት በፊት ነበር። ኤርትራ ከአባልነት ለመውጣት የወሰነችው ኢጋድ የተጣለበትን ህጋዊ ኃላፊነት አልተወጣም በማለት መሆኑን በመግለጫዋ ላይ የተጠቀሰ ሲሆን በተጨማሪም ለአባላቱ ምንም ተጨባጭ ስትራቴጂካዊ ጥቅም ያልሰጠ ድርጅት ነው በማለት ተችተዋለች። ኢጋድ የቀጠናው መረጋጋት ላይ ድጋፍ ማድረግ ያልቻለ ድርጅት ነው በማለት የወቀሰችው ኤርትራ በዚህ የተነሳ ራሷን ከአባልነት ለማስወጣት መወሰኗን አስታውቃለች። ኤርትራ ከቀጠናዊ ድርጅት ኢጋድ ለመውጣት ጥቅል የሆነ ወቀሳ ከመሰንዘር ባሻገር በመግለጫዋ ላይ በይፋ ለውሳኔዋ ምክንያት የሆነ ግልጽ ማሳያዎች አልጠቀሰችም። በምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ የተመሰረተው በ1980ዎቹ አጋማሽ ላይ በአካባቢው አጋጥሞ ለነበረው የአንበጣ ወረርሽኝና ድርቅ መፍትሄ ለመስጠት በሚል በተባበሩት መንግስታት አነሳሽነት ነበር። ዋና መቀመጫውን ጅቡቲ ያደረገው ይህንን ድርጅት ኢትዮጵያ፣ ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የመሰረቱ ሲሆን ኤርትራና ደቡብ ሱዳን በኋላ ላይ ተቀላቅለዋል። ከዚህም ቀደም ኤርትራ ራሷን ከድርጅቱ ካገለለች በኋላ ዳግም ወደ አባልነቷ የተመለሰችው ከ16 ዓመታት በኋላ ነበር። የኤርትራ መንግስት የትላንትናውን ውሳኔ ተከትሎ የድርጅቱ አባላት ተመልሶ 7 ሆኗል። የኤርትራ መንግስት ከአባልነት መውጣቱን ባሳወቀበት መግለጫ ላይ ኢጋድ በአውሮፓውያኑ በ1993 መልሶ ሲዋቀር ኤርትራ ወሳኝ ሚና መጫወቷን አስታውሷል። ከዚያም በኋላ ከሌሎች አባል ሀገራት ጋር በመተባበር ለለውጡና ለውጤታማነቱ በመስራቷ ያስታወሰው መግለጫው ይህም ለቀጠናዊ ሰላም መረጋጋት ዋነኛ እንቀሳቃሽ ሆኖ እንዲያገለግል በማድረግ ክልላዊ ኢኮኖሚያዊ ውህደት መሰረት ጥሏል ብሏል። የኤርትራ መንግስት በድርጅቱ ላይ የተሰማውን ቅሬታ ሲገልጽ እንዳለመታደል ሆኖ ከጊዜ በኋላ እና በተለይም ከአውሮፓውያኑ 2005 ጀምሮ ኢጋድ የቀጠናውን ህዝቦች ምኞት ማሳካት ብቻ ሳይሆን በአባልነት አገራት ላይ በተለይም ኤርትራን ለመቃወም መሳሪያ በመሆን ጎጂ ሚና ተጫውቷል ብሏል። ኤርትራ ከኢትዮጵያ ጋር ደም አፋሳሽ ጦርነት ካደረገች በኋላ በሶማሊያ ውስጥ የሚንቀሳቀሱ ቡድኖች በህገወጥ መንገድ ታስታጥቃለች በሚል ክስ ማዕቀብ በተጣለበት ጊዜ ኢጋድን ስትወቅስ ነበር። እነዚህ ያልተገባ ድርጊቶች ኤርትራ እንደ አውሮፓውያን አቆጣጠር በሚያዝያ 2007 አባልነቷን እንድታቋርጥ ምክንያት መሆኑ በመግለጫው ላይ ተጠቅሷል። ለ20 ዓመታት ያህል ከኢትዮጵያ የቆየችበት ፍጥጫ ጠቅላይ ሚኒስትር አብይ በኢትዮጵያ ወደ ስልጣን መምጣታቸውን ተከትሎ ወደ ኢጋድ ተመልሳ የነበረ ሲሆን ተጥሎባት የነበረው ማዕቀብ ተነስቶላት ነበር። ኤርትራ እንደ አውሮፓውያን አቆጣጠር በሰኔ 2023 ወደ ኢጋድ አባልነቷ ዳግም መመለሷን ያስታወሰው መግለጫው ድርጅቱ ኤርትራ ተሃድሶ እንዲያደርግ ያቀረበችውን ጥሪ
ተቀብሎ ያለፉትን ተግባራቱን እንደሚያስተካክል ተስፋ አድርጋ እንደነበረም ጠቅሷል። በሚያሳዝን ሁኔታ ኢጋድ ህጋዊ ግዴታዎችን እየተወ የራሱን አስፈላጊነትና ህጋዊ ግዴታውን ዝቅ እያደረገ ነው። በዚህም የተነሳ ኤርትራ በውጤቱ ህጋዊ ግዴታውን በተወና ለአባላቱ ምንም ተጨባጭ ስትራቴጂካዊ ጥቅም ከማይሰጥ በቀጠናው መረጋጋት ላይ ድጋፍ ማድረግ ካልቻለ ድርጅት ራሷን ለማውጣት ወስናለች ብሏል በመግለጫው።